ታቱ ተነቅሷል። ሲዝን እንዲህ በጭንቅላቷ ገልብጦ እንዲህ ያዞረ ምናምን አረ ሰላም ዩቲዩብ ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። ዛሬ እንግዲህ የምንገኘው መሀል ቦሌ ላይ ነው። እናም ከብዙ ቆይታ በኋላ ከአንድ እንግዳ ጋር ተመልሼ መጥቻለሁ ማለት ነው። ማን ነው? ናግባላችኋል። ከልዑል ጋር ከ8 ወር ቆይታ በኋላ ተመልሰን መጥተናል ማለት ነው። እና እንግዲህ ዛሬ ቦሌ መሀል ላይ ዞር እያልን አንዳንድ ነገሮች እናያለን። ምን ትለው ነገር አለ? ሰብስክራይብ ማድረግ እንዳይረሳ። የታባቱ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አሁን ዞር እንላለን። ተከታተሉን እንሂድ። እንግዲህ ማለት ነው ዩቲዩብ አሁን በጣም ፀሐይ አለ። ቁጭ ጥላ ላይ ማለት ነው። እና ምግብ እንብላለን። እኔ ጿሚ ነኝ፣ እሱ ይበላል። እኔ ጿሚ ነኝና አዘናል። እስኪመጣ ድረስ ምናምን እዚህ ቁጭ ብለናል። ፀሐይ አለ፣ ፀሐዩ ይውረድ። ስኩተር ለመንዳት ነበር እቅዳችን። አይተን ነው የመጣ ነው። ለማስያዝ ሄድን፣ የለም ተባልን። ትንሽ እዚህ እንትን ብለን ወክ እናደርጋለን እንብላ ምናምን እና ተከታተሉን። እስከዛ ብቻ ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። አንዳንድ ነገሮችን አውራ። ተጠፋፍተናል። 8 ወር ማለት በጣም ብዙ ነው። በ8 ወር አዲስ ነገር አለ። የሆነ ነገር አፕን ያደርጋል። ታልፈዋል ምናምን እንትን ይሄ ምሬ ባለው ቲክቶክ ላይ ራሱ የጠፋ ነው። አሁን በቃ በራስ ፔጅ ምናምን ድሮ የለም። አው አንደኛ ነገር አካውንቴ ተመቷል እና ደግሞ ታይም እያገኘው አይደለም እንደ ድሮ ቪዲዮ የመስሪያ ታይም ምናምን ነገር። ስራ ቢዚ አድርጎሽ ነው ወይስ ክላስ? ስራ። ክላስስ እንዴት ነው? አሪፍ ነው። ክላስ አሪፍ ነው። የታባው ነው እሱ ነው አሪፍ እኮ ነው። እንትንስ መንጃ ፍቃድ ነው? መኪናም ትነጃለሽ? አንዳንድ ብዙ ቲክቶክ አካውንት አለው። በጣም ብዙ ቲክቶክ ላይ ነው የማየው። የራሱ አካውንት ማለት ልዑል ሰከንድ ልዑል ሰር ምናምን ሁለት አካውንት ብቻ ነው ያለኝ። ያጠፋል፣ አካውንት ያጠፋል በጣም በእውነት። ሁለት አካውንት ነው ያለኝ። ሌሎቹ ብዙ ፌክ አካውንት አለ። ሁለት አካውንት ነው ያለኝ። አንደኛው 7000 ፎሎወር አለ፣ አንደኛው ደግሞ 88000 ፎሎወር አለ። ሁለቱ አይ ቲንክ 90 ምናምን ሺህ ነበረው እኔ ሳውቀው ማለት 100 ሺህ ይገባል ያልኩት ልጅ ይኸው ወርዶ 80 ምናምን ሺህ። እና ቲክቶክ ላይ ደግሞ በጣም የሆነ ትሬንድ የሆነ ክሳት ነበር። አሁን በቅርቡ ራሱ ሴት ጋር በጣም እናያለን። የሆነች ሴት ጋር በጣም ማለት ነው። ምንድነው ስም ላለ መጥራት ነው ምንድነው? አይ ጀስት ላይክ አላ ቪዲዮ ነው፣ ስራ ነው የሚያገናኘ። ከስራ ውጪ ያው ምንም ነገር የለም። ስራ ቆይ እኔ የምልህ እስካሁን እንትን ጋር ነህ? የልብስ ቤት ብራንዶች ጋር ነው የምሰራው? እኔ ልብስ ቤት ብራንድ ላይ ነው በብዛት የምሰራው። ያዋጣል? ያኔ ያዋጣል ብለናል። አሁን ያዋጣል? ያዋጣል። ፊልሙን ተውከው? ፊልሙን ኦልሞስት ትቼዋለሁ። እስኪ ለመመለስ እያሰብኩ። የዚህ ብር ተመቸሽ? ጣመሽ? ተመችቶናል አባቱ። ሌላ ደግሞ ማለት ነው ልንገራችሁ፣ በዚህ 8 ወር ውስጥ ገርማቸዋል ማለት ነው። በጣም አስተውዬ ጠይቀዋለሁ እያልኩ የተኩት ነገር ታቱ በጣም ይገርማቸዋል። ታቱ ተነቅሷል። እኛ የለንም ይገርማቸዋል ግን አለ እና እስኪ ስለሱ እንጠይቀው። ታቱ ስንት ታቱ ነው ያለ? ታቱ ነው ይባል ታቱ አላውቅም ብቻ ስንት ነው? ስንት ታቱ አለ እጅ ላይ ማለት? 4 እጄ ላይ ነው በእርግጥ ሁሉም ያለው። ሌላ ቦታ ላይ ቅር የለ? ሌላ ቦታ ላይ እንዴት ተነቀስክ? የመጀመሪያ እንዴት አሰብከው? ታቶ ነው ያው ፍንዳታ በነበርን ሳትለ ይሄ ፋይረጅ ይባላል ይላል። አራቱንም በዛ ሰዓት ነው? አንዱን ብቻ። ከዛ በኋላ ደገምክበት? ታባቱ ወጣትነት እንዲህ ነው። ስንት ታቱ? 4 ነው ያልከኛ? 4 እጄ ላይ ነው። ግራ ጋ ብቻ ወይስ ቀኙም ጋር አለ? ሁለቱም ጋር። 6 ትርጉሙ ማወቅ ይችላል? አይ ትርጉሙ እንኳን ይለፋል። ምን አይነት ታቶ ነው ያለው? እሺ ምን አይነት ታቶ ነው ያለው? ታሳይናለህ? አሳያችሁ እስኪ ካሜራማን ቀረብ አድርግላችሁ እስኪ አሳየን። የግራውን እዚህ ጋር መስቀል አለ፣ ፍላወር ይሄኛውን እንደዚህ። ይሄ ሙሉ አንድ ላይ ነው ሚኒንጉ። ይሄ እንደዚህ እዚህ ጋር ያለው ሙሉ አንድ ሚኒንግ ነው ያለው። በአንድ ቀን የተነቀስከው አይደለም እና የተለያየ ቀን ፔን ስላለው በጣም የተለያየ ቀን አድርጌ 3 ነው የተነቀስኩት። ሚኒንግ አለው ማለት አንድ ላይ ማወቅ አንችልም። ይለፋችሁታል። እዛኛው ጋር ያለው ምንድን ነው? አይ ቲንክ የኛው አዲስ ነው። አዲስ አሁን ቲክቶክ ላይ እንትን ብሎት ነበረ። እስኪ እሱን ማሳያቸዋ እንዴ እያያችሁ ነው እንግዲህ በ8 ወር ውስጥ ማለት ነው። ይሄን ያህል ነው ግሎ አፕ። ስንት ነው እንትን ጸጉር ራሱ በጣም ብዙ ቀለም ነው የሚቀይረው። ምንድነው ነገሩ?
ላይክ ያው ይመቸኛል እንደዚህ አይነት ነገር። ስንት ቀለም ተቀብታል እስከ 4 ጸጉር አልተጎዳብህ? ያው ብዙ ጸጉር አይደል ብዛት አለው ጸጉሪ የኛ እኔ ማለት ሳልቀባው ልመለጥ ነው። እሱ ግን ዲ የተበቃ ጋር ደርሶ ጸጉሪ አረቱ ወደፊት መጥቶ ነው እኔማ። አይ በጣም ቀለም ታበዛለህ በጣም ማለት ነው። በጣም አስተው ያየሁት ነገር አንተ ጋር ቀለም ይመችሻል። ማይዞይ ኖርማል ነገር ነው። የኢትዮጵያ ሕዝብ ነገር ማጋነን ስለሚወድ። ስንት አመት ነው? እኔ አሁን 18 ይዣለሁ። መንጃ ፈቃድ አለ? ቅድም ጠይቄ ነበር ግን የለም እስካሁን። የለኝም እስካሁን። የመውጣት እቅድ የለሽ? መታወቂያ ምን እንትን አረ እንዲ የፍቅር ዘፈን እየዘፈነ ቪዲዮን ከቻልኩ እዚህ ጋር አስገባላችኋለሁ። የፍቅር ዘፈን እየዘፈነ መኪና እየነዳለው ማለት ነው። መኪና ጋር ብዙ ቪዲዮ አለውና ለዛ ነው የጠየቅኩት። አይቼው እንዴ መቼ ነው ያወጣው? መቼ ምንድነው ነገሩ ብዬ ማለት ነው። እና አላወጣማ። አይ መንጃ ፈቃድ የለኝም። ያው እንዳታስሩት ዝም ብሎ እንትን ነው የተባለው። አይ ችግር የለውም። ያው ምግብሽ መጥቶልሻል። ይቅርታ ተረ አረ እየበላ ችግር የለውም። እኔ ጿሚ ነኝ፣ እሱ ይበላል። እኔ አባለዋለሁ አየዋለሁ። እኔ ውሃ እየጠጣ አየዋለሁ፣ እሱ ይበላል። ያው እስካሁን እየበላ ነበረ፣ እኔ አልበላውም። ይገርማችኋል። ውሃ እየጠጣው ነው ያለሁት። ያስቀነውት ነው ይገርማል። በጣም ይገርማል። እና ምን ያልኩት ነበር መሰላችሁ ማለት ነው ስለ ቲክቶክ ያወራ ነበር መሰለኝ። አዎ ቲክቶክ ላይ የሚመች ሰው አለ? እስኪ ንገረኝ። ማን አለ የሚመቸኝ ቲክቶከር? ጃ ይመቸኝ። ጃ ማን? ጃ ማለት የዩማሮስ ጓደኛ ታው ጃማሩ ማር ነኝ ከደሴ እመጣለሁ ከሚሴ እነሱ አሉኛ ሌባ። ሌላስ? በቃ ሱቻ ይመቸኝ። ከሲት ከሲት የለም። አረ እኔ የምልህ ቆይ እንትን ላይ የምሰራቸው ቲክቶኮች ለልብስ ቤት ምናምን የምሰራቸው ቲክቶክ ላይ ማለት ነው ዊርድ የሆነ ነገር ነው የምናየው። በጣም ዊርድ ማለት ነው። እንዲህ በጭንቅላቱ የገለብጣታል። ምን ያረም ያረጋት ነገር የለም። እግዚአብሔርን ሱሪን ያወልቃሉ፣ ታወልቃለች፣ ይሮጣሉ ምናምን ምንድነው ማን ክሬት የሚያደርገው? ራስህ ነህ? እኔ አይደለም ሌላ ሰው ማናጀር አለሽ? ተመችቶ ነው ግን የምትሰራው እንደዚህ ወይስ ምንም አይመስለኝም ብለህ አለ አይደል? ቅድም ብዬሃለሁ ነገር ማለት እኔ ስለምንወድ ስራ ሲባል እኮ ይሰራል። ግን ሴትን እንዲህ በጭንቅላቷ ገልብጦ እንዲህ ያዙረ ምናምን አረማ ያረጋችሁ ነገር የለም። እግዚአብሔር ቪዲዮን ገብታችሁ ቆይ እኔ እዚህ ጋር አረግላችኋለሁ፣ እዚህ ያስቀምጥላችኋለሁ የተወሰነ ቪዲዮ ማለት ነው። አረ በእግዚአብሔር አሁን እንግዲህ ጨራረስን ከፍለናል ምናምን። ጋበዝኩት፣ አይገርማችሁ? በጣም ጋበዝኩት ማለት ነው። ችግር የለውም ይሁን። አሁን ቲክቶክ እንስራ። ቅድም አሳይቻችኋለሁ፣ ትንሽ የሰራ ነበር ምናምን። አሁን ወደዚህ ፀሐይ እንፈልግና ማለት ነው አንዳንድ ቲክቶኮችን እንስራ። ቲክቶኮችን በእኔ እና በሱ ፔጅ ከለቀቀ እናገኘዋለን። እንነሳና እንሂድ። አረ ብራዘር ፖሊሱ እንዴት ነው ያገኝ? የት ነው እንሂድ? የት ላይ ነው? ወደዛ እንሂድ። ወደዛ እንሂድ። ለማን ሻግ ተው እኔ አላውቅም። ቆይ እስኪ ብሩረዬ ወይ ገርል ፍሬንድ አለ እንዴ? ኧረ ቀልድ። ገርል ፍሬንድ አለ? የለኝም። ስራ ወሰን ጥያቄ በእውነት ኧረ ወፎፍ ስራ የት ነው የምትማረው? እኔ ጨረስኩ። አይ የት ነበር? አንተ ወደ እኔ መጣ እየጠየቀኝ ነበር የምትማረው? እኔ ትምህርት ቤት። የት ትምህርት ቤት? ቪዥን ነው? ቪዥን አይ ትምህርት ቤቱ ስሙ አይጠራም። ምን ነው ዳይሬክተር ይቆጥ? አይ ፕሮሞሽን ነው። ፕሮሞሽን እና የገቢ ምንጭ ምንድነው? ቡና የገቢ ምንጫችን ቡና ታባ ራንታይኒ በኢየሱስ ሲመስለኝ ተራሲ እኔ እንደናንተ ፕሮሞሽን አልሰራም። የፕሮሞሽን ሰው አይደለሁም። ዩቲዩበር ዩቲዩብ አለ ባይዘይ ዩቲዩብ አለ። ታስደነገጠችኝ። ጣል አረጋት ነበር። አንተ እንዲህ ልቆፍራት ነበረ።
ፀሐዩ በመድኃኒዓለም ፀሐዩ ግን ጋይስ በስማ ዌርድ ነው። ሰፈር ሺት ነው። እንደዚህ ለፍተን ሰርተን ነው። ሰፈር ሺት ነው። የማየኔ እኔ የቀበና ልጅ ነኝ። ቀበና ነው ተወልጄ በስማም ቀበና በስማም እዛ የቀበና ልጅ ነኝ። አንተ ሰው ግን ምን እሺ ነው? በስማም የስራ ታይም ስለሆነ ስራ መውጫ ሰዓት 11 ሰዓት ነው። ስራ መውጫ ሰዓት ስለሆነ በረ 12 እየተጠጋ ነው። መውጫ ሰዓት ነው ማለት ነው። ጥላው ጋር አስገባኝ እኔ ነው ተቀይረና በዚህ ጥላው ጋር ስማ ምን ቪዲዮ እንለቅላት ይለቀቃል። ቲክቶክ ለምን እዚህ ጋር አንሳ? ቲክቶክ እዚህ ጋር ለምን አንሰራው? ያበጠኩ ነው። አረ አይነፋ እዚህ ጋር የት ላይ እንስራው ነው? ፀሐይ አለ እዚህ ጋር እናድርገው። ቆይ ጋይስ አንዴ ቲክቶክ እንስራና ተመልሰን እንመጣለን። እንግዲህ ማለት ነው ጋይስ ካሜራችን ዘጋብን። ለዛም በስልክ የቀጠልኩት ነው። ላይክ ሼር ሰብስክራይብ አድርጉ። ያልኳችሁን ቪዲዮ ጠብቁ። በቀጣይ እንሰራዋለን። ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ፒስ አውት በላችሁ። ይመቻችሁ ያራዳ ልጆች። እንግዲህ ቀጣይ ቪዲዮ ማለት ጽድት ያለ ቪዲዮ እንደግምላችኋለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ።